ሐሳብ የኛ ህልውናችን ነው። ሐሳብ ለተተኪው ትውልድ ጠቃሚ ነው። ኢትዮጵያ ጀግና ናት። ኢትዮጵያ የጀመረችውን ትፈጽማለች። አይታችኋል። አባይ እየሳቁብን ጀምረናል፣ እያለቀሱ ደግሞ ጨርሰናል። ስለዚህ ሐሳብ ስናስብ ግን መንግስት ጥሩ ሐሳብ አስቦልናል። መንግስት ብቻ ግን የሚያደርገው ነገር እስከሌለ ድረስ ህብረተሰቡ ከጎኑ መቆም አለበት። መጣ ነው ኢትዮጵያን ቆርጣችሁ ኤርትራም ተስዷት አይሆንም ብሎ እስተ መገለልም መቼም የህወሓት ፖለቲካ ይሄን የተናገረ ሳይታወቅ በጨለማ ነው የሚታሰር የነበረ። ይሄን አልፈነዋል። የነበረ በግዴታ ሆኖብን ነው እንጂ በውድ ቢሆን አይሆንም ብለን ተከራክረን ነበር። አሁንም ቢሆን ለኢትዮጵያ ቀድሞም ውል የሌለው መንገድ ነው። ዛሬም የኢትዮጵያ ህዝብ አንድ ባህር በር ማግኘት እንዳለበት በውይይት የሚፈታ ከሆነ ይፈታል፣ ማይፈታ ከሆነ ደግሞ ጦርነቱን የግድ ሳንወድ በግድ ያገባናል። ሀገራችን ነው፣ ልማታችን ነው፣ የነበረ ነው። ሰላም ለሰው ልጅ መጀመሪያ እንጀራና ውሃ ማለት ነው። ውሃና እንጀራ ሰላም ሲኖር ነው ስንበለው ሚጥመን፣ ስንጠጣው ሚጥመን፣ ሰላም ሲኖርና ነው። ቅድም አነሳችሁ ተመግቢያው ላይ ለሰላም ጉዳይ ያለ ሰላም ምንም መፍትሄ የለው። ያኛውን ቢጣላ ይሄኛውን ቢጣላ ወንድሞቻችን ስለሆኑ ሰላም ነው የምንፈልግ፣ ጠብን አንፈልግ። አንድ የሚያደርገን በዚህ ባጭው ሳንተላለቅ ሳንጋደል አንድ የሚያደርግ ባወራደልን በጦርነት የሚጋደለው የኛ ወንድም የሚሞተው የኛ ወንድም ቅድም ያላችሁት የሚያሳዝነው ይሄ ነው። ልማቱ እንዴት ነው? አረ ልማቱ ችግር የለም ወንድም መብላት አናጣም ነበር ሰላም በሆነ ለሀገራችን። ይሄ ነው ሰላም ነው ያጣነ ዛሬ። ጥይት ሲተኮስ ጥሩምባ ሲነፋ ማን ሞተ? በእግዚአብሔር ሞተ፣ በጥይት ሞተ። ይሄ ነው የሚያሳስበና ያለ ምን በለው አላጣንም። ሀገራችን ጥሩ ሀገር ናት። ማዕድኗ ወርቅ፣ በጋ ብናመርትባት ወርቅ፣ ክረምት ብናመርትባት ወርቅ፣ በሁለት ወር ለትሪና ትራክተር ሞልተር እየመጣን ወርቅ ሀገር ነበረች። ሰላም ነው ያጣን። እንዳለ መታደር ሆኖ የኛው ድል የኛው ጊዜ ምን እንደሆነ ያሳዝናል በጣም። ሰላም ይናፍቀናል እንደዋ። አሁን በልማት በተሰሩ ስራዎች ምናምን በዚህ አነጋገርም በአይን የሚታይ በእጅ የሚዳሰስ ስራ እያየ ነው። ስለሆነ ለቀጣይ ያለው ዕጣ ፈንታችንስ ምን ይመስላል? ስለ አሰብ ጉዳይስ ምን ነበር? ስለ አሰብ ጉዳይ እኮ እኛ አልሞተንም፣ አልታመምንም። በዛን ጊዜ ዋና ተሰብሳቢና ወሳኝ ገምጋሚ አካል ነበር። በጭራሽ አይደረግም፣ በጭራሽ ይሄው በዝቻቴ እኔ በጭራሽ እኔ ከመሬት በላይ እያለሁ በህይወት እያለሁ ኤርትራ ተገንጥላ ማየት አልፈልግም ብዬ እኔ በሐሳብ በደንብ የተነጋገርኩበት ጊዜ ነበር። ሊደረግም አይገባውም። ኢትዮጵያና ኤርትራ ማን ነው የሚለያያቸው? እንዴት ሊለያዩ ይችላሉ? እንዴት ሐሳብን ምጽዋብን እኛ ማግኘት እንዴት ነፃ እንሆናለን በሚል የህወሓት ሴራ የታወቀ ነው። አገር መገነጣጠል፣ መከፋፈል፣ የራሱን አገር ማስፋፋት ነው ፈልጎ የነበር። አልተቻለም። ይሄ ደግሞ አባይ ግድብ ድረስ ካርታ ሰርታ ያለች ህወሓት ተገኘ አልተገኘም። ሐሳብም የኛ ነው የማንም አይደለም። በጭራሽ እንደማይደረግ የአማራ ክልል ህዝብ 100% ነው የወሰነው። ግን ብታደርጉትም ነገ ይሄ ነገር አይቀጥልም ብለን ነው እንትን ያለው። ህወሓት ሐሳብን የጋራ ለማድረግ በዛ ባድሜ ለኤርትራ አባይ ግድብን ይሄን ይዛ ደግሞ ከጎንደር በታች ያለው ለራሱ አድርጋ ካርታ ሰርታ ነው የተቀመጠችው። ይሄ ሴራ ነው፣ ዘረኝነት ነው። ይሄ ደግሞ አይደረግም፣ ተጨንግፏል፣ አልቅቷል። የለም ምንም የሆነ ነገር የለም። አሰብን ማግኘት ደግሞ ምንም ያጠራጥር ነገር የለም።